ጤና ይስጥልኝ እንደምን ሰንብታችኋል ውድ የዝግጅት ተከታታዮች። ይህ ብስራት ኢትዮጵያ ነው። ብስራት ኢትዮጵያ በየሳምንቱ እሁድ የሚያቀርብላችሁ ተከታታይ የመጽሐፍ ትረካ እነሆ ቀረበ። ባለፈው ሳምንት በነበረው ዝግጅታችን ጥልማሞት በምዕራፍ 3 ቁጥር 49 ላይ እንደተመለከትነው ብስራት አጥናፍ ሰገድ ስንትና ስንት ፍዳ ከከፈለበትና ያልታወቀ ማጎሪያ ስም ወዳለው ማጎሪያ መዘዋወሩን ተመልክተናል። በዛ አዲሱ እስር ቤት ከሱ በፊት ከነበሩትም ሆነ ከሱ በኋላ ከተጨመሩት ጋራ በድምሩ 5 ሰዎች ማለትም አንደኛ አቶ ዘሪሁን አምሳሉ ከአዲስ አበባ የሆኑና ከለውጡ በፊትም ሆነ በኋላ በስራ አስኪያጅነት በዲሬክተርነትና በምክትል ሚኒስትርነት አገራቸውንና ወገናቸውን ያገለገሉ የነበሩ፣ ሁለተኛ ሐጂ አወል ሙዘይን ከአሩሲ የሃይማኖት አባት፣ ሶስተኛ ብስራት አጥናፍ ሰገድ ከአዲስ አበባ ኢትዮጵያ አየር መንገድ ሰራተኛ፣ አራተኛ አቶ ላንቃሞ አንታሞ ከሲዳሞ በንግድ ሥራ ይተዳደሩ የነበሩ፣ አምስተኛ ኮሎኔል ዋሲሁን በጋሻው ከየትኛው የሰራዊቱ ክፍል እንደሆነ በወቅቱ ያልተጠቀሰ እንደነበሩ ከትውውቁ መርዳት እንደቻልን እናስታውሳለን። አዎ ቀደም ሲል አቶ ዘሪሁን አምሳሉ በትውውቅ ወቅት የሰጡት የወደፊት የተስፋ ጭላንጭል ባልተጠበቀ መንገድ ዱብዳ በመውረዱ ከመካከላቸው አንዳቸውን ሰለባ አድርጓቸዋል። ኮሎኔል ዋሲሁን በጋሻው እርምጃ ተወስዶባቸዋል። በዚህ የተነሳ በቤቱ ያጠላው የሞት ጥላ በእስረኞቹ ላይ ያደረሰው ስብራት ቀላል አልነበረም። ቢሆንም ሕይወት ይቀጥላልና አቶ ዘሪሁን በተሰጣቸው ኃላፊነት መሠረት ለማረጋጋት ሲሉ ቀደም ሲል የጀመሩትን የየግል የሕይወት ውጣ ውረድ ጭውውት እንዲቀጥል አድርገዋል። አዎ በዚህም መሠረት ሐጂ እንዴት ለእስር እንደተዳረጉ የተጨዋወቱ ነበር የዕለቱ ትረካ የተጠናቀቀው። በዛሬው ዕለት ደግሞ ጥልማሞት ምዕራፍ 3 ቁጥር 50ን ይዛልን ብቅ ብላለች። በዚህ ዝግጅት የምንመለከተው የነዘላለምን ቤተሰብ ይሆናል። ትረካው ይቀጥላል። ዝግጅቱ ተከታተሉ ዘንድ እየጋበዝኩ አስተያየት ቢኖራችሁ ተቀብዬ ለማስተናገድ ምንጊዜም ዝግጁ መሆኔን ስገልጽ በደስታ ነው። እግረ መንገዳችሁንም ላይክ እና ሰብስክራይብ ማድረጋችሁን አትርሱ፣ አስታውሱ። ደራሲ ተራኪ አዘጋጅና አቅራቢ ኪዳነ ማርያም ደሴ። ሙላት የነዘላለም ወንድም ከዛች መከረኛ ምሽት የኮሎኔል ገዙ ምንዳ ቤት የራት ግብዣ ውዝግብ ጀምሮ ከሚወዳቸው ወላጅ እናቱ ወይዘሮ ዘርፈሻዋል ጫኔ ተለይቶ ብቻውን ለመኖር በወሰነው መሰረት ተግባራዊ አድርጎታል። ያኔውኑ ማታ ፒያሳ አካባቢ አልጋ ይዞ ይደር እንጂ በማግስቱ ከከተማው እምብርት ወጣ ብሎ ረከስ ያለ ሆቴል አልጋ ኮንትራት በመያዝ ኑሮ አንድ ብሎ ጀምሯል። ቤተሰቡ በዚህ መልክ ይሆናል ብለው አልጠበቁም። አድርጎት ባያውቅም የኩርፊያ አድርገው ወስደውታል። በማግስቱ ከሥራ መልስ ማታ ላይ ይመጣል ብለው ተስፋ በማድረግ መጠባበቃቸው አልቀረም። እስከ ውድቅ ተጠበቀ፣ ብቅ አላለም። በሁለተኛውም ቀን ተጠበቀ፣ ደብዛው ጠፋ። ምር የሆነ መምጣቱን ሲያውቁ ወላጅናቱ ሆዳቸውን ባርባር ይላቸው ጀመር። ይሄ ሰው በጤናው አይደለም፣ በብስጭት የትሙን ሄዷል ወይ አደጋ ደርሶበታል፣ ከሁለት አንዱ አይዘልም ሲሉ ወለሌ ይሉ ጀመር። በሦስተኛው ቀን ጧት እንደገና ወደሚሰራበት መስሪያ ቤት ስለ መኖሩ ያለመኖሩ ስልክ ቢደውሉም የሚያገኙት መልስ ተመሳሳይ ነበር፣ አልገባም የሚል። አቶ እናቲውን ሲሰሙ ጭራሽ ወደ ባሳቸው፣ ተስፋ አስቆረጣቸው፣ ለየላቸው፣ ሙሾ ይደረድሩ ጀመር። ነጠላቸውን አሻርጠው ግቢ ለግቢ መንቆራጠጣቸው አበቃና በደመነፍስ መንገድ ገብተው ይባዝኑ ጀመር። እንደማይጠጣ እያወቁ መጠጥ ቤት የተባለን ሁሉ ካላዳረስኩ አሉ። እነዘላለም ከእናታቸው ጋር አብረው መዞሩን አፈሩበት። በየመጠጥ ቤቱ ገብቶ መውጣቱ ብቻ ውጤት እንዳልሰጣቸው ሲያዩ እቤት የነበረ የድሮ ጉርድ ፎቶግራፍ በትልቁ አሳጥበው ከጠረጴዛ ጠረጴዛ በመዞር የማይተዋወቁ ሰዎችን ባያቸው አላያችሁ ሲያነዟቸው ቆሞ መመልከት ትዕግስት አልነበራቸውም። ለነዘላለም የደህንነታቸው ጉዳይ ስላሳሰባቸው ብቻ ከርቀት ይከታተሏቸው ጀመር። ቤተሰቡ እርስ በርሱ ተብላላ። የኮሎኔል ቤተሰብ በፍለጋው ይተባበር እንጂ የሙላት እናት በንግግራቸው ማስቀየማቸው አልቀረም። ለዚህ ሁሉ ያበቃችሁ እናንተ ናችሁ
ሲሉ አፍ አውጥተው ተናግረዋል። ሙላት ስለ መጠጥ ቤቶች ቀርቶ መጠጥ ራሱን አጥብቆ ከሚሸሹት አንዱ ነበር። ማንም ይመሰክርለታል። እንዲያውም አንዳንድ ሰዎች ስለ መጠጥ አስተያየት ሲሰጡ ማንም ይሁን ማን በአብዛኛው ለመጠጥ መጋለጥ መነሻው ከቤት ወይም ከመስሪያ ቤት የሚመጣ ብስጭት ነው ሲሉ ሲሰማ ይሄ የዋሆችና የደደቦች ይቅርታ መጠየቂያ ቋንቋ ነው በማለት ያላሸፈውን ያህል ራሱም ተዘፈቀበት እናረፈ። በሰው መፍረድ ምንጊዜም ቀላል ነው። በማግስቱ ጀምሮ ግን መጠጡን ከከተማውን ብርት ወጣ ብሎ ያደረገው በመሆኑ እርግጥ የሚያውቀው ሰው አይኑር እንጂ ከቡና ቤት ቡና ቤት ሲዘዋወር ባረማመዱ መወልጋገር የተነሳ ያልሳቀ ያልተሳለቀና ያልታዘበ ኃላፊ አግዳሚ አልነበረም። ራሱን መቆጣጠር አቅቶት አውራ መንገድ ላይ እግሮቹን አንፈራጦ በመቆም ከግራ ቀኝ ባዘመመ ቁጥር የሰፈር ሕፃናት ዙሪያውን ከበው ሄደ ሄደ በማለት ያጨበጭቡና ይከተሉት ስለነበር እነሱን ለማባረር የሚያደርገው ትግል ራሱን የቻለ ትርኢት ነበረ። ትቢያ በትቢያ ሆኖ እየወደቀ እየተነሳና ለሽንት በያጥሩ ጥግ ጎራ ባለ ቁጥር ሀፍረት ዝጋውን ሳይቀር በአደባባይ እያስመረቀ እንኳን የሚያበሳጨውን ጉዳይ ራሱንም ረስቶ እንዳያልፍ የለም ጊዜውን አሳለፈው። ሙላት ያንን የመከራ ወቅት በዚያ መልክ ካሳለፈ በኋላ በሦስተኛው ቀን አረፋፍዶ ወደ መስሪያ ቤት አመራ። የቅርብ አለቃው አቶ ስብሃት ከምድብ ሥራው ለምን እንደቀረ ሊያፋጥጡት አልፈለጉም። እሱን እንዳዩ ከመቅጽበት ውስ ያላቸው ብስራት ነበር። ብስራትን ለመጀመሪያ ጊዜ የተዋወቁት ሙላት እንደተቀጠረ ሰሞን እሱን ፍለጋ በሚመጣበት ወቅት ነበር። ሙላት አስተዋውቋቸዋል። ቀልባቸው እንደወደደው ሙላትን አልሸሸጉትም። መታሰሩን ሲሰሙ በጣም ነበር ያዘኑት። በየጊዜውም የዚያ ልጅ ጉዳይ ለመሆኑ ከምን ደረሰ ማለታቸው አልቀረም። ምን ይሄ ብቻ በጣም ከመቀራረባቸው የተነሳ ብስራት እጮኛውን ሳይቀር እንዴት እንደተቀማና ምናልባትም የእሱ መታሰር እግረ መንገዱን ስውር ደባ ሊሆን እንደሚችል በደንብ አድርጎ አስረድቷቸዋል። ሲሰሙ በጣም ነበር ያዘኑት። አቶ ስብሃት በበዕደና በስርጉት የቀለበት ድግስም ተገኝተዋል። ጓድ በዕደ ነበር ጠሪው። ሥራ አስተዋውቋቸዋል። ከፕሮቶኮል አንጻር መጠራት ስላለባቸው ብቻ የተገኙ ነበሩ። በግብዣው ላይ ይገኙ እንጂ እንደ ከፋቸው የወጡ ቢኖሩ እሳቸው ብቻ ነበሩ ማለት ይቻላል። ሌላ ሳይሆን የሚያውቁትን ስለሚያውቁ ብቻ። የግብዣው ፕሮግራም እስኪተነቀቅ እንኳ አልጠበቁም። ይቅርታ ደም ብዛት የተነሳብኝ በማለት አሳበው ወለቅ ብለዋል። የሙላትን ያለ ወትሮ ከሥራ ገበታ መቅረት በቀጥታ ከዚሁ ጉዳይ ጋር እንዳያያዙት ጥርጥር የለውም። በተለይም ቤተሰቦቹ እናቱ ጭምር መስሪያ ቤት ድረስ ፍለጋ መምጣታቸውን ከመስሪያ ቤት ሠራተኞች ሰምተዋል። ይልቁንም በምን አማርኛ ማዋየት እንዳለባቸው መጨነቃቸው አልቀረም። ዝም ማለቱ ረፍት እንደሚነሳቸውና ማንሳቱ ደግሞ በሽታውን መቀስቀስ መስሎ ታያቸው። ግራ በተጋባ ሁኔታ ሁለቱም ይተያዩ ጀመር። ሙላት ውጫዊ አካሉ ብቻም አልነበረም የተበሰቋቆለው፣ ውስጡም እንደቆሰለ ያስታውቃል። አዘኑ። ይቅርታ ጌታዬ፣ ትንሽ ችግር አጋጥሞኝ ስለነበር ለ3 ተከታታይ የሥራ ቀናት በምድብ ሥራ ገበታዬ ላይ አልተገኘውም። አጥፍቻለሁ። በተለይ ስልክ ያለመደወሌ ከፍተኛ ጥፋት ነውና አዝናለሁ። ቀና ብሎ አይናቸውን ለማየት አቅማጣ። አቶ ስብሃት ጠረጴዛቸውን ለቀው ወደ እሱ በመራመድ 2 እጆቻቸውን ዘረጉለት። ቀኝ እጁን ዘርግቶ ጎንበስ አለ፣ ከሰላምታ አያልፍም በሚል። የሙላትን ቀኝ እጅ በግራ ጎናቸው አልፈው የቀኝ እጃቸውን ጀርባው ላይ ያሳረፉበት። ወደ ደረታቸው አስጠጉት። ሌላኛው እጃቸው ተደረበ። ቶሎ ብለው አልለቀቁትም። ጭራሽ ባሉበት እንዳሉ ጭውት ጀመሩ። የተቀመጥኩበት ወንበር ከሚያስገድለኝ በቀር ብሶት ግን ካንተ ጋር ሆኜ ብካፈል ምንኛ ደስ ባለኝ ሙላቴ። ምን ያደርጋል፣ ትናንት ለመንፈሳዊ እምነታችን፣ ዛሬ ደግሞ ለነጻ አመለካከታችን መወሰን አቅቶንም ይሁን አቅቷቸዋል ተብለን እኛ በእኛነታችን ስለኛነታችን መወሰን የሚችሉት ሌሎች እስከሆኑ ድረስ ብስለት፣ ጽናትና ጥንካሬ የሌለን እኔና መሰሎቼ ምንጊዜም የዳራጊዎቻችን ሳይሆን የራሳችን ጠላቶች ነንና ሐቁን አምነን መቀበል ግድ ይሆናል። ንግግራቸው ከልህ የመነጨ እንደሆነ ድምፃቸው ያስታውቃል። በመቀጠልም የሁለቱም እጆች ከየትከሻቸው ተላቀው በመካከላቸው እንደተጣመሩ በስስት ዓይን እየተያዩ እንዳሉ ስብሃት ቀጠሉ። ሰማ ሙላቴ፣ የማዝነው ስለ መጠቃታችን እንዳይመስልህ በማስመሰላችን እንጂ። በዚህ በቃችሁ ቢለን በጎ። ነገ ከነገ ወዲያ ጊዜው ዘንበል ያለለታ ይዘን የነበረው አፍ የለሽ መሳይ ግዑዝ ወንበር እንደ አንድ ሰው ሳይሆን እንደ አንድ የሥርዓቱ አራማጅ ተቆጥረን
በከረፋ ስማችን ላይ የተደራረበ የከንቱ ድርጊቶቻችንን ገድል መዝግቦ በታሪክና በትውልድ ዘንድ የዘላለም ተወቃሽና ተከሳሽ ያድርገን እንጂ የሙላትን እጅ እየጎተቱ ጠረጴዛቸው ፊት ለፊት ካለው ወንበር ካስቀመጡት በኋላ ከጠረጴዛው ኋላ ዞረው ወንበራቸውን ያዙ። ሙላቴ አሉ በመቀጠል አቶ ስብሐት፣ የማዝነው በአጋጣሚው ነው። ከአንዳንድ ሁኔታዎች አንጻር ሳየው ምናልባት የጓደኛ ትዳር ይቅር ይሆናል እንጂ በሕይወት በኩል እንኳ አንዳንድ ጥሩ አዝማሚያዎች ያሉ ይመስለኛል። ከክን የሰጠ ጌታ ጥፍርን አይነሳም ይባል የለ? ማን ያውቃል? በስራቴ አንደኛው ተጠቃሚ ሊሆን ቢችል እግዚአብሔር ይሳነው አይመስለኝም። ጉጉቴም ይኸው ነው። ለማንኛውም ጊዜው ሲደርስ የምንነጋገርበት ይሆናል። በበኩሌ ከአንተ የሚፈልጋቸው አንዳንድ ነጥቦች ይኖራሉ። ብቻ ለማንኛውም በልብ ያዘው። እርግጥ አንቸኩልም፣ ጊዜ ግን አንስጠውም። አይዞህ፣ እሱም ቢሆን ጨዋ አይደለም፣ አይሟሟም። ባትሰማውና ባታየው ይሆናል እንጂ የዚህ አይነቱ ሰለባ በየቤቱ ይህን ጊዜ ሺህ ነው። ትዕግስት ያስፈልጋል። ባልገልጽልህም የእሱን ጉዳይ መከታተል ከጀመርኩ ቆይቻለሁ። እስካሁንም አልቦዘንኩም፣ ወደፊትም አልቦዘንም ከፈጣሪ ጋር። የሆነ ሆኖ ለመሆኑ በትክክል ስራ መጀመር የሚያስችል ደረጃ ላይ ነኝ የምትለኝ? በረጅሙ ተነፈሱ። አዎ ጌታዬ፣ ለመጀመሪያ ጊዜ ፊቱ በራ። የሚሰማው ሁሉ ተአምር ሆኖበታል። እርግጠኛ ነህ? እንዳትዋሸኝ። አይ በእውነት ጌታዬ፣ ከምሬ ነው። ይኸውም ሲበዛ ነው። ይበቃኛል። መልካም፣ በል እንግዲያውስ ግባ፣ ተረጋጋና ስራህን ጀምር። ችግር ካለ አሳውቀኝ። ጨበጡትና አሰናበቱት። ተሰናብቷቸው ሲወጣ እሱ ላይ ተሰክቶ የቀረ ዓይናቸው እንባ ቀረረ። ሙላት በበኩሉ የአይነቱ አጽናኝ ቀርቶ ስለ ጉዳዩ ያነሳበት ሰው አላጋጠመውም ነበርና የሆነ ነገር ከላዩ ላይ ግፍፍ ብሎ ሲሄድና ቀለል ሲል ተሰማው። ወደ ቢሮ ሲገባ እንግዳ ሲጠብቀው አገኘ። ደበሳይ ነበር። ተቃቅፈው ተሳሳሙ። ለአንድ 6 ወር ያህል የልምድ ልውውጥ ለማድረግ ወደ ወዳጅ ሀገሮች ሄዶ መመለሱ ነበር ከምስራቅ አውሮፓ። የእሱ ያለመኖር ምን ያህል ጥቃት እንደደረሰበት የሚያውቀው ሙላት ሲያየው እንባ አነቀው። ምክንያቱም የብስራት መታሰር ሆነ የስርጉት ቀለበት ማድረግ ሁለቱም የተከናወኑት አጋጣሚ ሆኖ ደበሳይ አገር ውስጥ ባልነበረበት ወቅት በመሆኑ ነበር። ደበሳይ ይህን ጉዳይ ሲሰማ ምን ሊሰማው እንደሚችል አሁን ሳይሆን ድርጊቱ ከተፈጸመበት ጊዜ ጀምሮ ነበር ሙላት እያሳሰበው የነበረው። እንዴት መግለጽ እንዳለበት ተጨነቀ። የደበሳይ የድሮ ፎልፏላነት ከበረዶ ቀዘቀዘበት። ይህን ያህል ጊዜ ተለይቶት ከሀገር ውጭ ሄዶ ይቅርና ከተማ ውስጥም ሆነው ጧት ተለያይተው ከሰዓት ወደ ሙላት መስሪያ ቤት በአጋጣሚ ከመጣ ገና ከበረንዳው ላይ ሲደርስ ነበር ማንነቱ የሚለየው። የሙላት የሥራ ባልደረቦች ሳይቀር በቁጥጥር ስር ውሏቸዋል ማለት ይቻላል። ይህን በተመለከተ እንደ ዋዛ የጠየቁት ቁም ነገር ለበስ ቀልዶች እንደነበሩ ሙላት ያስታውሳል። እንዴ ይሄ ሰው ስልጣኑና እሱ ሰማይና ምድር ናቸው። መንግስት ነው ወይሱ በማሾፍ ላይ ያሉት? ወይስ ያልገባን እኛ ነን? የመሳሰሉትን ያሉ ነበሩ። መቼ መጣህ አለ ሙላት ሁሉንም ትቶ። ትናንት እኩለ ሌሊት አካባቢ። ደህና መጣህ? አይ ደህና። አንተስ? ደህና ነኝ፣ አምላክን አይክፋው። በረጅሙ ተነፈሰ። ሙላት ሌላ ጥያቄ ይከተላል ብሎ ጠበቀ። አልነበረም። ይባሱኑ በመካከላቸው ጸጥታ ሰፈነ። በተለይ ደበሳይ ትካዜ ይነበብበት ጀመር። የተጣመሩ እጆቹ በተጣመሩ እግሮቹ ላይ ሆነው ሁሉም ከራሳቸው ጋር ይጨዋወቱ ይዘዋል። ሙላት ደበሳይ 100% ሰምቷል ማለት ነው ሲል አሰበ። ስራ ገባ ታዲያ በበስሙ? ታዲያ እኔ መሞሸር ነበረብኝ ብለህ ነው? የውሸት ፈገግታ ፈገግ አለ ደበሳይ። ሙላት እንደገባው ገባው። ለማረጋገጥ ሲል ብቻ አልገባኝም አለ ከሱ ይምጣ ብሎ። ያልገባህ መስማት ያለ መስማት ጉዳይ ከሆነ ይግባህ፣ ሰምቼዋለሁ። ሁለቱንም ማነው ሁለት ያደረገው? እኔ እስከማውቀው ድረስ አንድ ነው። ያከበዳችሁ መስዋዕችሁ ሁለት አድርጋችሁት ከሆነ እናንተ ታውቃላችሁ። ማለትማ ማን ታሰረ? ብስራቴ። ማን አሰረ? በእደ። ማን አገባች? የብስራቴ ጮኛ። ማንን አገባች? የብስራቴን አሳሪ። በእደን። ምኑ ላይ ነው ታዲያ ሁለትነቱ? እንኳን የፖለቲካ ሰው የመንደር መደዴ አይፈርደውምና ነው ወይስ የፍራት አማርኛ ነው የምታጫውተኝ? ሰውነቱን አንቀጠቀጠው። ከየት ሰማኸው? ስራ የነገረኛ። ስራዬ ሲነግረኝ ደግሞ አንተ የምታውቀውን ብቻ ላይሆንም ይችላል። እንዴት ማለት? የኔ ሰው ወደዛ መላክ አንዱ ለዚሁ ተብሎ ሳይሆን ይቀራል ብለህ ነው? በንዴት እጁን በእጁ በጡጫ ደጋግሞ ነረተው። ምንድነው መደረግ ያለበት ትላለህ ታዲያ? ለማለት የፈለገው ገብቶታል። ሙላቴ፣ ጨዋታው የፖለቲካ ጨዋታ ነው። ጭውውቱም የሚሆነው ከፖለቲከኞች ጋራ ነው። ስለዚህ ለተወሰነ ጊዜም ቢሆን ለኔ ተውልኝ።
ባይሆን የደረስኩበትን በየጊዜው እየተከታተልኩ ሪፖርት ላቀርብልህ ቃል ገባለሁ። በዚህ ብንቋጨው አይሻልም? ይህም እኮ አንድ ውል ነው። ከአንተ ሌላ ስማን ይመጣ ብለህ። ለማንኛውም እየተጠነቀቅ። የኔው እንኳ ሀሳብ አይግባህ። ለመሆኑ እስካሁን ተስፋ የሰጠህ ሰው አላገኘህም ወይም አላፈላለክም ነው? እኔን ትጠብቃለህ? የመጨረሻውን ባላውቅም አይዞ በእኔ ይሁንብህ ሲሉ ተስፋ የሰጡኝ አንድ ትልቅ ሰው አግኝቻለሁ። እግዚአብሔር እንዳፋቸው አድርግልኝ እንጂ እኔ ያውቃቸዋለሁ በሚገባ። ልትነግረኝ ትችላለህ ወይስ ምስጢር ነው? ምን ማለት ነው ደበሱ? ካንተ የሚደበቅ ምን ምስጢር ይኖራል? አሳምሬ እነግርሃለሁ እንጂ ለምን አልነግርህም? አለቃዬ ጓድ ስብሐት ናቸው። ብታይ እንዴት ያሉ ጥሩ ሰው መሰለ። ከኛ ባልተናነሰ ሁኔታ ነው አንጀታቸው ረደብን ያለው። ኦኬ በእጅ እሳቸውማ በደንብ እንጂ ከአንጀት ካሰቡበት ሊረዱን ይችላሉ ብዬ ገምታለሁ። አንድ ዘዴ ግን መጠቀም አለብን። ትካዜ ውስጥ ገባ ማለት ምን ነው? ችግር አለ ደበሱ? አለውም የለውም ለጊዜው ይሄ ነው ብሎ መደምደም ይከብዳል። የሆነ ሆኖ ሙላቴ ጊዜው እንደምታየው ነው፣ ተበለሻሽተዋል። ከዚያ አንጻር ስታየው የእሳቸው አቀራረብ እንዳልከው ለመጥቀም አሊያም ለመጠቀም ሊሆን ይችላል። እህልም ከሆነ ይጠፋል፣ እርግዝና ከሆነም ይገፋል ተብሏልና አያሳስበን። ሙላቴ ቅድም በጨዋታ ላይ ለምን እንደተላኩ እየገባኝ ነው የመጣው። ያኔ ሳይሆን አሁን ነው ያልኩህ ለከንቱ አልነበረም። ያኔ የነበረው ጥርጣሬ ዛሬም ቢሆን የማይዘልቅበት ምክንያት አይኖርም። የኔ መመለስ ውጋት ሊሆንባቸው ቢችል አንፈርድባቸውም። ይልቁንም ይህ መሆኑ እየገባን አልገባንም ስንልና ስንገነቋቆር የተገኘን እንደሆነ ነው ሞቱም ሆነ የሞቱ። እንደምታውቀው ጅብን ሲወጉ ባህያ ተጠልሎ ነው ይባላል። ግድ የለም መጠርጠሩ አይከፋም። ስለዚህ በስልት ብናድርገው ይከፋ አይመስለኝም። አልገባኝም። ነገሮች ሁሉ ተተምታቱብኝ መሰለኝ። አታዘብኝና በዛ ላይ ሲቪል መሆኔን የረሳህ መሰለኝ ደበሱ። ከዚህ በላይ ግልጽነት ከየት ማምጣት እንደምችል ባላቅም በሌላ አማርኛ ይሄ ያልካቸው ሰውዬ ስለ እኔ ካነሱልህ ደበሳይ ስለዚህ ጉዳይ እንዲነሳበት የሚፈልግ ሰው አይደለም። እንዲያውም ልናገርም ብል ግንኙነቱ ስለሚታወቅ የአይጥ ምስክሯ ድንቢጥ ነው የሚባለውና ትርፉ ማደዘዝ ነው የሚሆነው ብሎኛል አልበላቸው። ተግባባን? የትንፍጩ ዱቄትን አምጭ ነውና የአንጀትም ሆነ የአንገት ግቡ ላይ ስንደርስ እንጨዋወታለን። በአይኑ ጭምር አከለበት። እውነትህን ነው የማለለካ ካልከም እስካሁን ስለ አንተ ቅንጣት ያህል አላነሱልኝም። ያውም ከቅርበታችን ሌላ እንደምንጠቃቀም አሳምረው ያውቃሉ። ለምን ይሆን ልጄ? ጥሩ አስበሃል። ምን አይነት ወሽካታ ዘመን ደርሰናል ማለት ነው። በእናትህ ማንን ያምናል ሰው ከቶ? ለክፉም ለደጉም ማለት እንጂ ሙሉ በሙሉ ነው ብለህ መውሰድና መደምደም ወደፊትም ቢሆን ፊትን በመቀየር የጥርጣሬ መንገድ መክፈት የለብህም ሙላቴ። አንተው በቃ ተወው፣ ገብቶኛል። እንኳን ሲሸጡ ሲያስማሙኝ ያውቃሉ ተብሏል። ታየኝ እኮ። ለማንኛውም እየዋለ እያደር ይታያል። ጊዜውን ጅብ አልበላው። ወድጄን ዝም አይነቅዝም እለዋለሁ ራሴን። ተገርሞ ሞተ። ሙላቴ ዛሬ ጠዋት ወደ አንድ ቢሮ ጎራ ብዬ ነበር ሲል ቀጠለ ደበሳይ። ከዛ እንደወጣሁ ነው በቀጥታ ወደ አንተ ያመራሁት። በነገራችን ላይ የሄድኩባቸው ሰውዬ የአሳሬ የተብየው አለቃ ናቸው። እንደ አጋጣሚ ሆኖ በተደጋጋሚ ስራ አገናኝቶን ከመተዋወቅም አልፎ እንግባባለን። ከዛም አልፎ እወድሃለሁ እንባባላለን። ይህኑ ጉዳይ በጨዋታ አድርጌ አንስቼባቸው ነበር። ዝርዝር ጉዳዩን ባይሆንም ጫፍጫፉን እንደሚያውቁት ገልጸው የእኔን ጉጉት በመረዳት ይመስለኛል በስራ ምክንያት አሳበው መዝገቡን በማስቀረብ በጋራ ይተናዋል። ይገርማል ሙላቴ፣ በስራቴ አንድ የሚያሳዝን ስራ ፈጽመው ሳይ በጣም አፈርኩ፣ አዘንኩ፣ ተናደርኩም። ምናልባት በምርመራ ወቅት ተናግረው በማናገር በውዴታ ሳይሆን በግዴታ አስፈርመውት ቢሆንስ ብለህ ታስብ ይሆናል። ከአሁኗ ደቂቃ ጀምሮ የአይነቱን የይዋዎችን አስተሳሰብ ከጭንቅላት እንድታወጣው ፈልጋለሁ። ተጨባጩን ነው የማወራ። እኛ የማናውቀው ምን አይነት አበሳ ተገኝቶበት ነው ያው በአባቱ ጦስ ካልሆነ በቀር ትልም ይሆናል። ይህን ነው ተው የምልህ። የምትሰማይ ከሆነ በአይኔ በብረቱ ያየሁትን ነው የምነግርህ። በተጨባጭ ማስረጃዎች የተረጋገጠ ጥፋት ሰርቷል። ካሁን በኋላ እሱን ማዳን የሚቻለው በተሃድሶ ወይም በማርኛ ቢዮቴ አሊያም ወደፊት ምናልባት ጊዜ ሊያመጣው በሚችል የይቅርታ መንገድ ብቻ ነው። ሙላቴ አንተን በሚገባ አውቀሃለሁ። ይህን ጊዜ ሆድን የሚበላ ለምን ታዲያ በስራት ይህን ሁሉ ሲያደርግ አልገለጸልኝም የሚለው ይሆናል። መልሱን እኔ ልንገርህ። ብስራቴ ራሱ ነፍሱን ጠልቶ ገደል አፋፍ ላይ በመቆም ቁልቁል ባናቱ እየበረረ የነበረ ሰው ነበርና ከራሱ ሕይወት በላይ ሌላው ሰው ያዝናል ብለህ ከፈረርክ የዋህነት ነው። ማድረግ የሚቻለውን ርኅራኄ ማድረግ የሚቻለው ባለመግለጽ ብቻ ነው። ይህንን ነበር ያደረገው። በዚህም ከሱ በላይ እንደወደደን አስመስክሯል። ስማኝ ሙላቴ፣ በመጀመሪያ ነገር በአብዮት ላይ አምፀው ካሉ ወንበዶች ጋር ከአባቱም ይሁን ከሌሎቹ ጋር የተላላኩበት ደብዳቤዎች እጅ ከፍንጅ ተይዘውበታል። በሌላ በኩል ደግሞ
ደብዳቤ ብቻ ሳይሆን ከእሱ ጋር በተደጋጋሚ ግንኙነት ያደርጉ የነበሩ ንፋስ መውጫ ያሉ ሰዎች ተይዘው ድርጊቱ ሙሉ በሙሉ አምነዋል። ሰዎቹን እርግጥ አንተ ላታውቋቸው ትችላለህ፣ እኔ ግን በሚገባ አውቃቸዋለሁ። አንደኛው አጎቱ አዛዥ አበጋዝ እንዳይላሉ ይባላሉ። ሽምግልናቸውን መንግስት አይቶ ጎጂ ባለመሆናቸው ከብርቱ ማስጠንቀቂያ ጋር በነፃ እንደለቀቋቸው ደርሼበታለሁ። በሁለተኛ ደረጃ ገንዘብ ትላለህ ቁሳቁስ ከዚህ አጉርፏል። ሌሎቹ ሰዎችም እንዲልኩ አስተባብሯል። ውጤትም አግኝቶበታል። ሶስተኛ እዚሁ ከተማ ውስጥ ከምንታገላቸው ጸረ ህዝቦች ጋር በመሆን በኢህአፓ አንድ ዘርፍ ውስጥ ከፍተኛውን ቦታ ይዞ ሲያንቀሳቅስ ቆይቷል። በመዋቅሩ መሰረት አብረው ይታገሉ የነበሩ ለጊዜው 2 ወንዶችና አንድ ሴት ልጅ በቁጥጥር ስር ውለው በሚገባ አረጋግጠውበታል። የሰጡትን ቃል ብታነበው ያ አውቀዋለህ የምትለው ብስራት ላይ መስልህ ይችላል። ሙላቴ ካሁን በኋላ ሰው በቃኝ እንድትል አይደለም ጥረቴ። አንድ እንድትረዳ የምፈልገው ነገር ግን አለ። ወቅቱ የፖለቲካ ትግል የሚካሄድበት ወቅት እንደሆነ ከልብህ እንድትገነዘበው እፈልጋለሁ። በዚህ ወቅት ደግሞ ዝምድና እና ጓደኛነት፣ ማተብ ወይም ውለታ የሚሏቸው ግንኙነቶች በሰዎች መካከል የተለምዶ ትርጉማቸውን ጥለው በአዲሱ ብሂል ጓደኛ ማለት ወይም ዘመድ፣ ወገንና ማተብ ያለው ማለት የትግል አጋር ብቻ መሆኑን ነው። አበክረ ካየኸው ከላይ ያየሃቸው ግንኙነቶች እንኳንስ ሚስጥር መደባበቅ በተቃራኒ ጎራ ቆሞ መፋለም፣ መታገል፣ መውደቅ መዋደቅም ይኖራል። አላስተዋልከ ይሆናል እንጂ ገና ከጀምሩ ያለ መስዋዕትነት ድል የለም በማለት ደም እየሸተታቸው የተነሱና ውድ ሕይወታቸውን አሳልፈው ሊሰጡ ምለው ተገዝተው የገቡበት ነውና ያንተ አይነቱ ቢፈርድባቸው ከጠሉት ባድሃሪነቱ ካሳዘናቸውም ደግሞ በደደብነቱ ወይም በየዋህነቱ ከሚታዘቡት በቀር የሚያስገኘው ጥቅም የለም። አዝናለሁ በማለት አፍረጥርጦ አጫውተው። የሆነ ሆነና ይህን ሁሉ መረጃ የትኛው ሰው የሆነ አቀነባብሮ ለነበዕደ ያቀረበው ደርሰህበታል? ወል ይዋሊደር እንጂ መታወቁማ የት ይቀራል ብለህ በአሁኑ ጊዜ ለወቀው ቢባል ግን አቀራረብን ማበላሸት ይሆናል። ዞሮ ዞሮ የውጤቱ ባለቤት በዕደ እስከሆነ ድረስ ከሱ ተነስቶ ቁልቁል በመውረድ በጥቂት ቀናት ውስጥ ሊገኝ ይችላል። ጥያቄው ግን ይህ ለብስራት ምን ይጠቅመዋል ነው። በሐሰት ተመሰረተ ቢባል እርግጣው ይህን በዚህ እንተዋውና የመጣሁበትን ጉዳይ ደግሞ እስኪ እንጨዋወት። በነገራችን ላይ እቸኩላለሁ። እኔ የምልህ እርግጥ ከቤተሰብ ጋር መለያየትን ሰምቻለሁ። ምክንያቱን ማወቅ አልፈልግም። የት ነው ያለኸው? ሆቴል ይሻላል። ምርጫ አልነበረኝማ። ይሰማኛል። ላልፈርድብህ እችላለሁ። የሆነ ሆኖ አንድ ሐሳብ አለኝ። አጠል አድርገውና ኮሎኔል የዋሉልኝን ለአንተ መግለጹ ልቅባሪ ያወረዱት ይሆናልና አላዘበዘብብህም። የሆነ ሆኖ ዛሬም አብሬያቸው ነኝ። በአሁኑ ጊዜ ካየው የእኔ ከእነሱ ጋር አብሮ መኖር በአብዛኛው በይሉኝታ ላይ የተመሰረተ ይመስለኛል። እንደ እውነቱ ከሆነ የወለዱትም ልጅ እኮ ሄዶ መለየቱና የራሱን ኑሮ አንድ ብሎ መጀመሩ አይቀርም። እኔን ያስፈራኝ ልበለው ያሳፈረኝ አጠያየቁ ከሆነ ይሄ ያሁኑ የብስራቴም ሆነ ያንተ ሁኔታ ጥሩ አጋጣሚ ይሆንልኛል ባይ ነኝ። እርግጠኛ ነኝ ይህንን ካወቁ ቅር አይላቸውም። በዚያ ላይ የብስራቴን ሁኔታ በጧት በማታ እየተመካከርን መስመር ማስያዝ ያስችለናል። በዚህ 3 ቀን ውስጥ ቤት ለመፈላለግ ሞክራለሁ፣ እሯሯጣለሁ። አንዳንድ ለማውቃቸው ሰዎችም አደራላለሁ። ፈቃድ ቢሆን ለጋራ ወንድማችን ስንል አብረን መሆን ብንችል ምን ይመስልሃል? ያልተጠበቀ ጥያቄ ነበር። ብዙ አልተከራከሩም። ተማምነው ተለያዩ። አብረው ሊኖሩ ይቀጥላል።